ጋሺ ይቅርታ፣ ይህንን ማድረግ አልችልም። ትችያለሽ ጽናት። ጽናትና ኪራ መለያየት የለባቸውም። ጽናት እንግዲህ እፈርዶባታል። አንደኛውን ችግር ተወጣው ስትል ሌላኛው ይመጣል። እንግዲህ በአባቷ ሁኔታ በጣም ተጨናንቃ ባለችበት ሰዓት የኪራ አባት ደግሞ ለጽናት ከባድ ነገር ነግሯታል። ታዲያ ጽናት ደግሞ ኪራ ለእናቱ ያለውን ፍቅር ስለምታውቅ ራሷን አሳልፋ እንግዲህ ኪራ ለሌላ ሰው ልትድረው ጀምራለች ጉዞዋን። ታዲያ ግን የኪራ አባት እውነት ኪራን ለሌላ ሰው ሊድረው አስቦ ነው ወይንስ ደግሞ ጽናትን ሊፈትናት? ምን ይመስላችኋል ውድ ቤተሰቦቼ? ጽናት ድራማን እንዴት አያችሁት? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ብዝት ተተረፈ ይበልልኝ። እንግዲህ ጽናት ድራማ እጅግ በጣም ደስ የሚልና ከቀን ወደ ቀን አጓጊና ልብ አንጠልጣይ እየሆነ መጥቷል። እንግዲህ በአብዛኛዎቻችን ጽናትና ኪራ እንዲፋቀሩ ምኞታችን ነበረ። ሲፋቀሩ ደግሞ ደስ ብሎን ነበር። ታዲያ ግን በብዙ ፈተናዎች መሀል ነው ወደ ፍቅራቸው የመጡት። እናም ያም እያስደሰተን ባለንበት እንግዲህ የጽናት አባትም ከገጠር መጥተው ነበረ። ታዲያ ግን በአጋጣሚ ባልታሰበ ሁኔታ የኪራ አባት መጥቶ ነበር። ታዲያ ለጽናት ከባድ ነገር ጠይቋታል። እሱም ደግሞ እንግዲህ ኪራን ሌላ ሴት ልጅ የሆነች ልጅ ትመጣለች፣ እሷና እሱ እንዲዋደዱ አድርጊ ብሏታል። ታዲያ ግን እኔ እያሰብኩ ያለሁት የኪራ አባት ጽናትን እየፈተናት፣ ጽናት ምን ያህል ኪራን ትወደዋለች፣ ኪራን እየወደደችው አሳልፋ ትሰጣለች የሚለውን ሊፈትናት ፈልጎ እንጂ መቼም የኪራ አባት ነገሩ ሳይገባው ቀርቶ እንዳልሆነ ነው የተረዳሁት። ምክንያቱም ክብሮም እና ኪራ የተጣሉት በጽናት እንደሆነ ክብሮም ነግሮታል። ታዲያ ጽናትና ኪራ መሀል ምንድን ነው ያለው ብሎ አባትየው ሊጠይቅ ፈቃደኛ አይደለምና እንግዲህ ጽናት ይህንን ፈተና እንደምንም ብላ ልታልፍ ይገባል። ጽናት ብቻና ብቻ ናት የኪራ ሚስት ልትሆን የምትችለው ብዬ አስባለሁ። ለማንኛውም ደግሞ ናሆምና ምሩ ቢፋቀሩ፣ ናሆሜና ምሩ በጣም ደስ የሚሉ በተለይ ናሆም የዚህ ድራማ ዋነኛው ድምቀትና በደንብ ድራማው እንዲጣፍጥ እያደረገ ካለው ተዋናዮች መሀል አንደኛው ናሆሜ ነው። በተለይ ደግሞ ጽናት እንግዲህ በዙሪያዋ በጣም የሚወዷት ሰዎች ብዙዎች ናቸው እና ናሆም ደግሞ ይለያል። በተለየ መልኩ ነው ለጽናት የሚሳሳላት። እንግዲህ ናሆሜ ለምሩ የፍቅር ጥያቄ ቢያቀርብላትም ምሩ ደግሞ የልብ ኬዝ ህመምተኛ ስለሆነች ፈቃደኛ ልትሆን አልቻለችም። ምን አለ ብትቀበለው ያለውን ጊዜዋን ደስተኛ ሆና ላይፏን አሳልፋ እንዴ ልትቀበለው ግድ ነው። ድራማ እስከሆነ ድረስ ለሌላው ትምህርት ሊሆን ስለሚገባ ምሩ የናሆምን ጥያቄ ልትቀበለው ይገባታል። እንደዚህ ባጭር ተስፋ ልትቆርጥ አይገባም ባይነኝ እኔ በግሌ እና ምሩና ናሆሜ ቢፋቀሩም ደስ ይላል። እንግዲህ ጽናትዬ ለኪራ መጨረሻ አካባቢ ያቺ በቃ በደሏን፣ ችግሯን፣ መከራዋን እያወራችበት ነበረ። ኪራ ምንም አልገባውም። ጽናት እንግዲህ እናቱን እንዳያጣ ስትል ዋጋ እየከፈለች ነው ያለችው። እንግዲህ መጨረሻው ምን ይሆን የሚለውን አብረ የምናይ የሆነ ውድ ቤተሰቦቼ። ብቻ ግን ጽናት ድራማ በጣም ደስ የሚል አጓጊ የሆነ እንዲሁም ደግሞ ቀን በቀን እየለቀቁ እያስደሰቱን ይገኛሉ። ለማንኛውም ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁ እንዳትረሱ። ስለምታበረታቱኝ አይዞሽ በርቺ እያላችሁ ከጎኔ ለምትሆኑ ደግሞ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ሰሞኑን ያው ብዙ አልለቅም፣ ምክንያቱም የረመዳን ስራ ስላለ ቢዚ ነን ማለት ነው። እንግዲህ የሁለታችንም ጾም አንዴ ነው የገባው። እናም ታዲያ እንግዲህ የረመዳን ስራ ቢዚ ያደርገናል። ለማንኛውም አይዟችሁ በርቱ ጠንክሩ ላለሁኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካምነት፣ ቅንነት፣ ደግነት ለራስ ነውና አበረታቱኝ እና ሰላማችሁ ብዝት ይበል።